አላህ ነገ የውመል ቂያማ ልብ በሉ ወንድሞች፣ ይሄን በደንብ ስሙኝ። ነገ የውመል ቂያማ ቀብር ውስጥ ከገባን በኋላ ልክ አንድ ሰው ሲሞት ቀብር ይገባላ። ቀብር እንደገባ ዱንያ ላይ ስንት ዓመት ኖርክ አይባልም። ዱንያ ላይ ምን ነበር ስበላ የነበረው አይደለም። ዘርህ ምንድነው አይደለም። ስራ ስልጣንህ ምን ነበር አይደለም። ስለ ድርጅት አይደለም። ቀብር ስገባ የምትጠይቀው ምንድነው? የምንጠይቀው የመጀመሪያው ጥያቄ መን ረቡክ፣ ጌታህ ማን ነው? መን ነቢዩክ፣ ነቢይህ ማን ነው? መን ዲኑህ፣ ዲንህ ምን ነበር? ይሄ ጥያቄ ለማንም አይቀርም። ለዓሊሙም ለጃሂሉም፣ ለሀብታሙም ለደሃው፣ ለትልቁም ለትንሹም፣ ለሴቱም ለወንዱም፣ ሁሉም ዓለም ላይ አለ። ቀብር ላይ ሲገባ ለአማኙም ለካዲሁም ለሁሉም ይጠየቃል። መን ረቡክ ይላል። አማኝ ከሆነ ረቢ አላህ፣ አላህ ጌታ አላህ ነው ይላል። መን ዲኑክ፣ ዲንህ ምንድነው? ኢስላም ነው ይላል። መን ነቢዩህ፣ ነቢይህ ማን ነበር? ነቢዩ ዓለይሂ ሰላቱ ወሰላም መሆናቸውን ይናገራል። አላህ ያግራልን። አንዳንድ ሰው ዚክር አብዛ፣ ነገ የውመል ቂያማ ለዚህ ይጠቅመሃል፣ ዚክር አብዛ፣ ላኢላሃ ኢለላህ አብዛ። መጨረሻው ቃሉ ላኢላሃ ኢለላህ የሆነ ሰው አላህ ጀነትን እንደገባ ረሱል ሰለላሁ ዐለይሂ ወሰለም ነግረውለታል። ላኢላሃ ኢለላህ አብዛ ሲባል የዛኔ እለዋለሁ ይላል። የዛኔ አላርም አይደለም አይመጣ፣ አላርም ነው እንዴ የዛኔ የሚመጣው? አሁን የተለማመድነው ነው። አንድ ሸህ የሆነን ሰው ሻሃድ ላኢላሃ ኢለላህ ሊያስብሉት ሲመጡ ሞቶ እኮ ነው ሊሞት ሲል ላኢላሃ ኢለላህ ሊያስብሉት ሲሉ ቁል ላኢላሃ ኢለላህ ላኢላሃ ኢለላህ በል ሲሉት ኤፍ1 ኢንተር ተጫኙ ይላል። ይሄ ቃል ብቻ የኮምፒውተር አስተማሪ ነበር፣ አንደበቱ ላይ ያለው ይሄ ነው። አንዴ የሳውዲ ካፒቴን ሲናገር ከሰማሁት ዶክተሮቹ ሙስሊም ዶክተሩን አላህ ያብዛልን፣ አሚን በሏ፣ አላህ ያብዛልን። ጥቅሙን ታውቃላችሁ? ቢያንስ ቤተሰብ የሚያክመው ዶክተሩ ነው። ቤተሰብ ራቅ ሊል ይችላል። ሊሞት እያለ እንዳለ ከሆነ ሙስሊም ዶክተር ከሆነ ምን ያስይዘዋል? ሻሃዳ አለ፣ ሻሃዳ በል ይሏል። እና ይሄ ዶክተር ከተናገረው መካከል ጨንቆት ሊሞት ሲል አንድ ወንድሙ ቁል ላኢላሃ ኢለላህ ቁል ላኢላሃ ኢለላህ እየፈጠነ ላኢላሃ ኢለላህ በል ይሏል። ያ ሊሞት እያለ ያ ዶክተር መድ ይሏል። ላኢላሃ ኢለላህ ሳይሆን ይሳባል። ላኢላሃ ኢለላህ ላ ትሳባለች ይለዋል። እየሞት ያስተምራል። በላኢላሃ ኢለላህ ጥላ ስር በላኢላሃ ኢለላህ ላይ ከኖር እያልን የሆነ በተግባር ከኖር ነው አላህ መጨረሻውም ያገረዋል። ስለዚህ ቀብር ውስጥ መን ረቡክ መን ዲኑክ ሁሉም ይጠየቃል። ሙናፊቅ ካፊር እስከሆነ መን ረቡክ ሲባል ላአድሪ ይላል። እንዲየጨው አላውቅም ይላል። አናቱን በመዶሻ ይሉታል። 7 ምድር ሰንጥቅ ይወርዳል፣ ያወጡታል።